ሶስት ነገር ያሳስበኛል። አንዱ በጎሳ ትግሬ በዚህ ተሰለፈ፣ አማራ በዚህ ተሰለፈ፣ ኦሮሞ በዚህ እሱ ሰልፍ በመሰረቱ የተለየ ነገር ማለት ነው። የፍትህ ሰዎች፣ የፍርድ ሰዎች፣ አርበኞች፣ የኢትዮጵያ አዘማኞች መካከል አለ ምክንያት እሳቸውን አልመረጠም። ሰነዶች መሰብሰብ ሰዎች ጋር ደግሞ መመካከር ጀመርኩና ጊዜው አለፈ። ከእንጃ ወደ 25 ዓመት በኋላ ይመስለኛል አውቃለሁ ወታደራዊ ቢሮ እንዴት እንደሚሰራ። ይሄ የሚያስገድል ነገር ነው። ከመጽሐፍህ በፊት ለምን አልነገርከኝም? ጽንሰ ሀሳብ አንወደውም። የኛ አይደለም የመጣው ፈረንጅ ደግሞ ያመጣው ነገር ቅድም ስለ አጎቶ ስለ ባላምባራስ ታደሰ ሳነሳ ሆን ብዬ ነው ከዛ የጀመርኩት። አንዳንድ ጊዜ ይሄ ነገር ከቤተሰብ ነው እንዴ የሚያስብል ነገር አለ። ቀጥተኝነት፣ የአቋም ሰውነት፣ ያልመሰለ ነገር ሲያጋጥም ጥሎ መውጣት። እርስዎ አብዮት መጣ፣ አብዮታውያን የነገስታቱን ዙፋን ተቆጣጠሩት እንደ እርስዎ አገላለጽ። ከዚያ በኋላ ግን በፍጥነት ነው ስራ የለቀቁት። አብዮቱ እንዴት ተቀበሉት? እርሱስ እንዴት ተቀበሉት? እንዴት እንደተቀበለኝ እንግዲህ እነ መንግስቱ ይናገራሉ። እሺ፣ እኔ ግን መቼም አንድ ግልጽ የሆነ ነገር አለ። እሱም ማንም ሰው ሊያውቀው ይገባል። ጃንሆይ አፄ ኃይለ ሥላሴ እድሜያቸው ገፍቶ ከ80 በላይ ሲሆኑ እንደ ድሮ ሊሆኑ አልቻሉም። ግልጽ ነው ይሄ። ትንሽ ተዳከሙ። ከታች ያለው ደግሞ የመንግስት ሰራተኛ ሚኒስትሩ ምኑም ያያል። ይሄንን ሳይ እሱም ስራውን ችላ ማለት ነገሮች ከቁጥጥር የመውጣት አዝማሚያ ያሳዩ ነበር። እንግዲህ ይሄ በግልጽ የታየው በወሎ ረሃብ ጊዜ ነው። በግልጽ የታየው ያ ሲመጣ እዚያ የነበሩት ሰውዬ የወሎ አስተዳዳሪ እንደው ለመሸፈንም ሞክረዋል። ጭምጭምታ ተሰምቷል አዲስ አበባ። እንደውም አንድ ጊዜ ጃንሆይ ይህን ጭምጭምታ ሰምተው ሊሆን ይችላል ለጉብኝት ሄደው ምንም ሳያዩ ተመልሱ። ለጉብኝት ሲመጡ እንግዲህ ጉብኝቱን የሚያዘጋጀው የዛ የጠቅላይ ግዛቱ እንደራሴ ነው እና ያን ጊዜ የነበረው እንደራሴ ምንም ነገር እንዳይታይ፣ እንዲቆሻሻ ነገር የለበሰ እንዲደሃ የተራበ ሰው እንዳይታይ ደሴን አጽድቷት ነበር ማለት ይቻላል። እዛ ሄዱ፣ ማላዩን ተመለሱ። በኋላ ነው እንግዲህ የተሰማው እና የወሎ ረጅም ነው ታሪኩ ባጭሩ። የወሎ ረሃብ እየጎላ መጥተው እንግዲህ እዚህም አዲስ አበባ ነቅለው መጡ ብዙ የወሎ ሰዎች። ኢትዮጵያ ሰፊ ናት ያውቃሉ። የእርሻ መሬቶች ብዙ አሉ በደቡብ በምን እያሉ ከፊሎቹ እስላሞች ናቸው። እስላሞች የሰፈሩበትን ኮወት አለ፣ ወለጋ አለ፣ ምን አለ ይልባማ መጡ ዝም ብለው በቃ። ምክንያቱም 3 ዓመት ያህል ነው እኮ ተከታተሉ ዝናብ ያልነበረው። ሲመጡ እዚህ አዲስ አበባ አካባቢ ሰፈሩ። እንግዲህ ከሰፈሩ በኋላ ነው የሰውንትን ዜናው በደንብ የታወቀው። በዚያ ጊዜ እንግዲህ የኢትዮጵያ መንግስት ያሰበው ምንድን ነው? ይሄን ነገር ብቻችንን አንችለውም፣ ረሃቡን ለመቀልበስ ማለት ነው። ሰውን መጀመሪያ ጥላያ ጣቢያ ተብሎ ተሰርቶ ውሃ እንዲቀርብላቸው፣ ልብሳቸው በበላያቸው ላይ አልቋል። ልብስም ብርድ ልብስም እንዲሰጣቸው በየቦታው ወሎ ውስጥ ማለት ነው አንዳንድ ጣቢያዎች መጠለያ ጣቢያዎች መቋቋም አለባቸው ተባለ። ለዚህ ሁሉ ኢትዮጵያ መንግስት አይችለውም ይሄን። ስለዚህ የውጭ ሀገር እርዳታ ያስፈልገናል። እርዳታ ደግሞ የምናገኘው ሁኔታው የቱን ያህል አስጊ እንደሆነ መጥፎ እንደሆነ መጥተው
ሲያዩ ነው ፈረንጆች ተብሎ አንድ ድንብልቢ የሚባል የእንግሊዝ ጋዜጠኛ ኢትዮጵያ መንግስት ጋብዞት ነው የመጣው። በጣም አዛብቶ ነው ግን ለዓለም ያሰራጨው። በኋላ ሲወራ እሱ ነው ያጋለጠው። ምን ያጋለጠ ኢትዮጵያ መንግስት መጋበዝ ብቻ ሳይሆን እሱም ወሎ ድረስ ሰዎቹን አሰልፎ እንዴት ሰውነታቸው እንዴት እንዳለቀ ልብሳቸው በላያቸው ላይ እንዴት እንዳለቀ በደንብ እንዳይ አሰልፎ አስቀምጦ ከዚህ ሰዎች ተልከው ይሄን ድንብልቢን ይዘው አንሳ ተባለ። አነሳና ለኢትዮጵያ መንግስት አቀረበ እና አንዱን ልካስ ኮፒ ይዞ ሄዷል። እሱ አንድ ኮፒ ሌላ ጊዜ ድንገት ይዘህ መሄድ አትችልም ብለው ይፈትሹት ምን አልፈተሹትም ይዞ ሄደ። አሁን ይሄ ነገር ታየ። መጀመሪያ ያዩት የሚኒስትሮች ምክር ቤት አባል የሆኑ ወጣት እንትኖች ሚኒስትሮች አሉ። ለጸሐፊ ትእዛዝ ያልቀረበም መጀመሪያ ሲያዩ ደነገጡ። እነሱ እዚህ ወጣት ሚኒስትሮች ስማቸውን አውቃለሁ ግን መጥቀስ አያስፈልግም። ወጣት ሚኒስትሮች ናቸው እና ሲያዩ በጣም ደነገጡ። ይህንን የኢትዮጵያ ሕዝብ ሳይሆን ሚኒስትሮች ምክር ቤትም ያሉ ሰዎች ቢያዩ ይደነግጣሉ። ለጃንሆይም እንዴ ያስደነግጣል ተብሎ ተሸፈነ የሚባለው ከዚህ የመነጨ ነው። እንዴት ይሆናል ደግሞ መጨነቅ ጥበብ እንዲህ ያለ ጊዜ እንዴ ትረዳው ትችላለህ። ፈንጠዝያ አይደለም። እንዴት አድርገን ነው ለህዝብ የምናቀርበው? ይሄንን የሁሉ ሲሆን ምን ታደርገው ነበር ቢልስ ደግሞ ይመጣል። ህዝብ በጣም ተፈራ እና ለጥቂት ጊዜ ቆየ። በኋላ ደግሞ አንድ ሚኒስቴር የማስታወቂያ ሚኒስቴር ይመስለኛል እንዳይታይ ምናምን ብሎ ጽፏል። እንግዲህ ከፍርሃት የተነሳ ማለት ነው። ግን ነገሩ ታወቀ። በተለይ የድንብልቢ ፊልም እሱ ያወጣ ፊልም ውጭ ሀገር ታየ። ከዚያ በኋላ ነው እንግዲህ ነገር ከቁጥጥር ውጭ የሆነው በዚያ ጊዜ ነው። ነው አፄ ኃይለ ሥላሴ ከ10 ዓመት በፊት ቢሆን ኖሮ ያውቃሉ ምን እንደሚያደርጉ። ግን አርጅተዋል። እሳቸውን ደግሞ አርጅታቸውን ሰው ያያል፣ ችላ ይላል። ይሄ ነው እና የሚያሳዝን ጊዜ ነበር። እንግዲህ እሳቸው አንተ ለውጡን ወይም አብዮቱ እንዴት ተቀበልከው? እሱስ እንዴት ተቀበል ብለን የጠየቀኝ። እኔ አብዮቱ ሲመጣ መቼም አብዮት ይመጣል ብለን እንደዚህ 60 ሰዎች በአንድ ጊዜ የሚገደሉበት ማንኛችንም አላሰብንም። ግን አንድ አይነት ለውጥ እንደሚያስፈልግ ግልጽ ነው። ጃንሆይ አርጅተዋል። እንግዲህ ብዙዎቻችን እንደ የነበረው ጃንሆይ እንደው ልጃቸውን እኔ እንግዲህ ኢትዮጵያን እዚህ አድርሻለሁ ከአሁን በኋላ እኔ እንደደገፋችሁ ልጄን ደግፉልኝ ቢሉ ኖሮ ግሩም ለውጥ ይሆን ነበር። ምክንያቱም ሉላ አልጋ ወራሽ ደግሞ የእሳቸው ልጅ ማለት ከአባታቸው በጣም የተለያየ አመለካከት ነው ያላቸው። አባታቸው አፄ ኃይለ ሥላሴ ሁሉን ነገር መቆጣጠር ማወቅ ይፈልጋሉ። እሳቸው በነገሱበት ጊዜ ምንም የሚሰራ ነገር አለ። እሳቸው ቀርበው ካላዩ ካላዘዙ አይሰራም። በዚያ እንትን ነው አይምሯቸው የታነጸው እና ፈረንጅ ማይክሮ ማኔጅ ይላል። በትንሹ በትልቁ ነገር እየገቡ ያስተካክላል። ይህን ስራ ይላሉ። እንግዲህ ኢትዮጵያ ተስፋፋች ምን አለች? ከእሳቸው ቁጥጥር ውጭ ሆነች ማለት ነው በተግባር ሲታይ እና አልጋ ወራሽ ደግሞ እንደ አባታቸው ሳይሆኑ ነገሮችን የሚለቁ እናንተ ስሩ እያሉ በትእዛዝ ዲሞክራሲን የሚፈልጉ ነበሩ። ጃንሆይ ዲሞክራሲ ገና ነን ለዲሞክራሲ በግልጽ ይናገራሉ። ከጊዜ በኋላ የሚመጣ ነው እንዲህ በአንድ አፍታ የሚመጣ ነገር ጊዜ ደረጃ በደረጃ ልጃቸው ቢሆኑ ኖሮ በዚያ ጊዜ ጊዜ ሰጥቻቸዋለሁ ቢሉ ኖሮ ግሩም ለውጥ ሰላማዊ ለውጥ ይደረግ ነበር። እንግዲህ ይሄ እኔ እንግዲህ የተቀበልኩ እንዲህ ሊሆን ሲችል ደም መፍሰሱ እንዴት ይሆናል? ደግሞ በእውነቱ በፍጹም በምንም አይነት በኢትዮጵያ ታሪክ ውስጥ የሌለ ቁጭ ብለው ሰዎች የደርግ አባሎች ማለት ቁጭ ብለው ማን ይገደል ማንም ሰዎቹ ራሳቸውን የመከላከል እድል ሳያገኙ ከሳሹ ዳኛው ምኑ ቀጪው ደርግ ምንም ደግሞ እነዚህ ሰዎች እውነት ልንገርህ ፍርድ ቤት ቢቀርቡ ምን አጥፍታችኋል ቢባሉ አላላችሁ አንዳንድ ነገር አጥፍታ ይሆናል። ግን በምንም ተአምር የሚያስገድል ጥፋት አንዳቸውም በእኔ ግምት የሰሩ አይመስለኝም። በጣም ያስደነግጣል። ግን ሁሉን ነገር በስርዓት ማካሄድ አልነበረም የደርግ አስተዳደር እና እነሱ ደግሞ ልንገርህ የደርግ ሰዎች እነ መንግስቱ ኃይለማርያም አለቆቻቸውን ይጠሉ ነበር። ጀነራሎችን የተነሱት
በእነሱ ጥላቻ ምክንያት ነው። ልንገርህ ቂም ነው ይላሉ እርስዎ ራሱ። ቂም እንዴ በጣም እሱ ሌላም ቂም አለው። አንተ ይገባ ይሆናል፣ ብዙ ሰው ይገባዋል። ሌላ ቂም አለው መንግስት በኢትዮጵያ ላይ ማለት ነው። መንግስቱ ኃይለማርያም በኢትዮጵያ ላይ ቂም አለው። ከዚህ የበለጠ መናገር አያስፈልግም። እና አለቆቹ ላይ ቂም አለ። እንግዲህ እሱ ድሮም እንትን ነው በቃ ሞገደኛ ሰው ነው። እንትን ይላል። እድል አገኘ። ይሄ ነገር እድል አገኘ። እንግዲህ ተማሪዎች ተሰልፈው እንዳልካቸው ይውረድ ምን እንዳልካቸው የመጨረሻ ጠቅላይ ሚኒስትር ነበር። ደግሞ ተማሪ ያን ጊዜ ብዙ ሀሳብ ነው ያለው። ሀገራችን ሶሻሊስት ብትመራ ምን ቢል ደም ካልፈሰሰ እውነተኛ ለውጥ አይመጣም፣ እውነተኛ አብዮት አይመጣም እያሉ ደግሞ ዩኒቨርሲቲ ውስጥ አስተማሪዎች፣ ተማሪዎች በግልጽ ይናገራሉ። ያ ነው እንግዲህ ያሸነፈው ማዕበል ልትል ትችላለህ። ደግሞ ይሄ ማዕበል በእውነቱ ከውጭ ሀገር የመጣ ማዕበል ነው። ያኔ ኢትዮጵያ የዓለም አካል ናት። ብዙ ነገር ይመጣል። ቪየትናም የሚባል ጦርነት ወደ አሜሪካኖች ያን የሚቃወሙ ልጆች አሜሪካን ሀገር አሉ፣ አውሮፓም ውስጥ አሉ። ያ ያስተጋባል። ወደ እስያም ወደ አፍሪካ ወደ ኢትዮጵያ እንደዚህ የዚህ መሰረታዊ ለውጥ የመፈለግ ያሉትን መንግስታት ማስወገድ የሁሉ ይመጣል። ኢትዮጵያ ወጣት ያነባል። ውጭ ያለውም ተምሮ ይመጣል። እዚህ ያለውም ይከታተላል። እንዲህ ኢትዮጵያ እንደ የተዘጋች ነገር አለች። አየር ነው ምንድን ነው ራዲዮን ነው ቴሌቪዥን ነው ይገባል፣ ጋዜጣ ነው። እና እንግዲህ ለለውጥ ተዘጋጅታ ነበር ስል ይህን ሁሉ ስመለከተው ግን ለውጡ እነሱ እንዳላረግ እና ያኔ ይሄ ለውጥ ለምሳሌ ወሎን በተመለከተ ይሄ ነገር ለምን ሆነ ብሎ ኮሚሽንም እኮ ተቋቁሞ ነበር። ኮሚሽን ስልጣን ሰጥቶ እንትን ማለት በእውነት በዚህ ረገድ የሚጠየቁ ሰዎች አሉ። አስተዳዳሪው ከሌ ቅጣታቸው ደግሞ ይሄን አለው ደግሞ አዋጅም ሊያወጡ ይችላሉ። እንደውም ይችላል። እሱን በተመለከተ በሰላም መንገድ ብንሄድ ማለት ነው በዚያ መገላገል ይቻል ነበር። ግን ሳይሆን ቀረ። አንዳንድ ጊዜ የታሪክ ሂደት ነው ይሄ የሚሉ ሰዎች አሉ። ተማርን የሚሉ ስለ ሶሻሊዝም እናውቃለን የሚሉ የአብዮት ጊዜ ስለመጣ በቃ የማይቀር ሆኖ የማይታለፍ የታሪክ ሂደት ውስጥ ላይ ገባ ነው የሚለዋል። እኔ ያኔ ነበርኩ። ያን ምስክር አይመስለኝም። እንደ ኢትዮጵያ በዚያ መሄድ አለባት የሚያሰኝ የታሪክ ኃይል ነበረ ማለት ሳስብ ነው። ኢትዮጵያ ሌላ መንገድ ሄዳ በሰላም መንገድ እንትን ልትል ትችል ነበር። ያንን የሚያደርጉ በጊዜው አንዳንድ መሪዎች ነበሩ። አሁን አቶ አዲስ አንዱ መሪ ናቸው። እንደዚህ አቶ አዲስን የሚወስዱ ሰዎች ደግሞ አሉ። ሚካኤል ምሩ አለ፣ ሌሎችም አሉ። ህዝብ እነዚህን ይወዳል። በህዝብ ዘንድ ደግሞ የታወቁ ጥሩ ሐኪሞች ነው። ለምሳሌ አስራት በጣም የታወቀ ሰው ፕሮፌሰር አስራት ወልደየስ ህዝብ ያውቀዋል። እንደሱ ያሉትን ሰዎች ሕክምና ለኋላ ይሁን። አሁን ግን ሀገራችንን ጉዳይ በአንድ ወይም በሌላ መንገድ ማስተካከል ስላለብን ተብለው ቢጠሩና መንግስት ውስጥ አንድ ሚና ቢኖራቸው በኋላን ሲያስፈልግ ገቡ። ያን ጊዜ ያስፈልግ ነበር፣ ግን የበለጠ ያስፈልገ በኋላ እዛ ጊዜ ወጣ። ያኔ ቀደም ባለው ጊዜም እነዚህን ሰዎች ማስተባበር ይቻል ነበር፣ ግን አልተቻለም። ጃንሆይ እንዳልኩ አርጅተዋል። ወይ እሳቸው ልጃቸው ተቀበሉኝ ባካችሁ እኔ እንደደገፋችሁ እሱን ደግፉት አላሉም። እሳቸውም ድንገት ላያምኑ ይችላሉ። አንድ እምነት ነበራቸው ይባላል። ኢትዮጵያ የሆናትን መሪ እኮ ብያር ነው የሚመርጥላት አስተሳሰብ ነበራቸው ይባላል። ሲናገሩ ሰምቼም አላውቅም ግን ይባላል። ይህ ሁሉ ተደምረው ነው ያ መስመር የለቀቀ ለውጥ የተደረገው። መስመር የለቀቀ በሚልበት ምክንያት ያለ ፍርድ፣ ያለ ዳኝነት፣ ያለ እንትን ያለ ውይይት ዝም ብሎ 60 ሰዎች ደግሞ አገራቸውን ያገለግሉ ምን ስንት ጊዜ ልድገም እነዚህን ሰዎች ስም ብዙ ነበሩ። በእውነት በፍጹም ለሞት የሚያበቃ ምንም ኃጢአት አልነበረባቸው። ያሳዝናል በጣም እንዳሉትም ብዙ ትርምስ እልቂት ፈጠረ። ታህሳስ 22 1968 እርስዎ ለጀኔራል ተፈሪ በንቲ አንድ ደብዳቤ ጻፉ። ምን ይላል? ምንም እንኳ የፖለቲካ ዝንባሌ ባይኖረኝ ከየካቲት 1966 ዓ.ም አንስቶ አገራችንን ባጋጠሟት የፖለቲካ ችግሮች ምክንያት በልዩ ልዩ የፖለቲካ ኃላፊነት ቦታዎች ላይ ሳገለግል ቆይቻለሁ። በአሁኑ ሰዓት ግን ብዙዎቻችን እንደየሙያችንና ዝንባሌያችን መሰማራት የምንችል መስሎ ይታየኛል። ስለዚህ
ከሚኒስትሮች ምክር ቤት አባልነቴ እሰናበት ዘንድ ለጊዜያዊ ወታደራዊ አስተዳደር ደርግ ይህን ጥያቄ አቀርባለሁ። ተካልኝ ገዳሙ። ግልባጭ ሻለቃ መንግስቱ ኃይለማርያም የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ተቀዳሚ ምክትል ሊቀመንበር፣ ሌተናል ኮሎኔል አጥናፉ አባተ የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር። በዚህ ጊዜ እንዲህ ያለ የስንብት ደብዳቤ ማስገባት እንዴት ነው ፈተናው? ከራሱ ጋር ያደረጉት ሙግት እንግዲህ አንድ ሰው እንዲህ ያለ ስራ በሚሰራበት ጊዜ የራሱ የሆነ የውስጥ አቋም ያስፈልገዋል። ቅድም ስለ አቶ አዲስ ነገር አቋም እና እኔ ነገሮችን ሳይ መጀመሪያ ያስደነገጠኝ ያስደነበረኝ ማለትም እችላለሁ የእነዚያ የስልሳ ሰዎች እንደው እንደ ከብት መታረድ እንዴት እንዲህ ሊሆን ይችላል? ማንም ሰው ሊል ይችላል። ይሄን እኔም ብያለሁ። ግን ከዚያ ቀጥሎ ምንድን ያልኩት እንዲህ ካሉ ሰዎች ጋር መስራትማ አይቻልም። ስለዚህ አንድ ጊዜ እኔ ሲመች እወጣለሁ ብዬ ወስኛለሁ። ጊዜውን እንግዲህ በጥሞና በአስተዋይነት መወሰን ያስፈልጋል እና ሆነ በማግስቱ ልውጣ ብል አኩርፎ ነው ምናምን የማይሆን ነገር ነው የሚወራው። ትንሽ ቆየሁና ነው እንግዲህ ይህን ደብዳቤ ደግሞ የጻፍኩት በቃል ደጋግሜ ለመንግስቱም ለሌሎቹም ለአጥናፉም 3-4 ጊዜ በቃል ተናግሬያለሁ። እባካችሁ ልቀቁኝ፣ እኔ አልጠቅማችሁም። የተመረጡት በሌላ ጊዜ በሌላ አስተዳደር ጊዜ ነው እና አልጠቅማችሁም፣ እኔ ልቀቁኝ እያልኩ በተደጋጋሚ በቃል ነግሬያቸው ምንም ውጤት ስላላገኘው ነው እንግዲህ አሁን በጽሁፍ ሲሆን እነሱም እንትን ይላሉ። ለ3 ሰዎች ነው የሚደርሰው ያ ደብዳቤ። ሌሎችም የደርግ አባሎች ያሉ አንተ እንዳልከው አንድ አይነት እንትን አለ። የሚያሳስብ ነገር ሊሆን ይችላል፣ ሊያስሩኝ ይችላሉ፣ ከዚያም የበለጠ ሊያደርጉኝ ይችላሉ። ግን እኔ ቆረጥኩ። አንድ ሰው ሲቆርጥ ደግሞ ሁሉ ነገር እንደው አልጋ ባልጋ ነው የሚባለው እዚህ ሀገር። አሁን እነዚህ ይሆናል አይደለም፣ ችግር ሊፈጠር ይችላል፣ ሊያስሩኝ፣ ከዚያም የበለጠ ነገር ሊያደርጉኝ ይችላሉ። ግን ወስኛለሁ። በምንም ተአምር ከእነሱ ጋር ልቀጥል አልችልም። ወንጀለኞች ናቸው ብዬ ወስኛለሁ እኔ እና ነፍስ ገድለዋል፣ የማይገደሉ ሰዎች ሞተዋል፣ ወላጆችም አሉበት፣ አለቆችም አሉበት። ምንም አይሆን ነገር በምንም እንትን የማይደገፍ እነሱ ምክንያት ሲሰጡ አስፈላጊ ነው ደም መፍሰስ ለውጥ ይላሉ። እኔ አልቀበልም። እሱ ወጣት ድንገት እኔም እንደዚህ ብዬ ይሆናል የመስኮቦችን የሩሲያን ታሪክ ሳነብ በቃ ሬቮሉሽን ጥሩ ነው። አንድ ሀገር እንዲህ ያለ መስዋዕትነት መክፈል አለበት። ጥሩ ለውጥ፣ ፕሮግሬስ፣ መሻሻል የሚመጣው እንዲህ ያለ ጉዳይ ሲፈጸም እና አንድ ሀገር ሕዝብ እንደዚህ ሲያልቅ በቃ ያ ለታሪክ የተከፈለ ዕዳ ነው ማለት። አንድ ትውልድ ሰማዕት ካልሆነ መስዋዕትነት ካልከፈለ አገር አትለወጥም ብለው የሚያምኑ አሁን እኔም ራሴ እንደዚህ ል ነበር ድሮ በልጅነት። ግን የሚፈሰው እኔ ዘመዶች እኔ ወገኖች ደም መሆኑ ሳት እንዴ ይሄማ የኢትዮጵያ ደም ነው፣ ያ እኮ የመስኮብ ደም ስለሆነ ነው እንዲህ የምለው ብዬ ራሴን አስተሳሰቤ ማስተካከል ጀመርኩ። ለምን ስንት ሰዎች አሉ ኢትዮጵያ ውስጥ እንደ የሞቱ ወጣቶች ምንም ያላደረጉ። ያን ጊዜ ሁሉም ይሆናል ብዬ አይደለም። ነገር ግን ሳስብ ሳያስፈልግ ለምን የሰው ህይወት ያልቃል? ያኔ የመስኮብ ጥሩ ነው የምለው የመስኮብ ደም ስለፈሰሰ ነው፣ የሩሲያ ደም። አሁን እኮ መጣ ወደ እኔ ዘመዶች፣ ወደ እኔ ጓደኞች የለም ደም መፍሰስ ቀላል ነገር አለ። ወደ ኢትዮጵያ ሲመጣ ጠላሁት ልልህ ነው። ደም መፍሰስ አያስፈልግም። ስለዚህ አብዮት ሲመጣ ደም ሲፈስ ምንም እና ያው እንዳልከው ወረቀት ጻፍኩ። እንግዲህ መቁረጥ ያስፈልግ እንደሚያስሩኝ ሌላ ነገር ግን ቆረጥኩ። እኔ ህሊና ነው ደግሞ ሁሉም ሰው ሊመራ የሚገባው ይመራዋል አለ ሊመራ የሚገባው። እኔ በተቻለ መጠን ህሊና የሚለኝ ሞክራለሁ ለመከተል ወስኛለሁ። ወጣለሁ አልኳቸው። የመታሰር ነገር ቀላል ነው፣ እሱን ተቀብያለሁ። ደብዳቤዎችም ለወዳጆቼ ለዘመዶቼ ጽፌ ነበር። እኔ ብታሰር ልጅ አለ እዚያም እንትን የሚረዳኝ ቤት ውስጥ ጥሩ ልጅ ነበረ። እኔ አላገባሁም። በአንቮሎፕ አድርጌ ምን እንደሆነ አያውቅም። ይህንን አንድ ወንድም ነበረ አንድ ነገር በሆነ እኔ ስጥ ለሱ ብዬ እዚያ ውስጥ ተናግሬያለሁ። እና እኔ የለቀቅኩት በዚህ ምክንያት ነው። ግን
ይሄ ሳይታወቅ እንዲህ አድርገውኛል የሚያሰኝ ሁኔታ ከተፈጠረ ልትገነዘቡ ብዬ ጽፋለሁ። እና ይሄ መመጣቱን ስለተቀበልኩ እንዴ ልንገርህ ባጭሩ አንድ ሞላልኝ የሚባል ሻለቃ ሞላልኝ በላይ ከጎንደር የሚወለድ የአጎታችን ልጅ ነው። ለሱ በቃል ነገርኩት። እሱና 3 ሰዎች ናቸው። እሱ ክፍሌ ወዳጆ፣ ልጅ ሚካኤል ምሩ የሚባል ወዳጅ አለኝ ታውቀዋለህ በዝና። ለሶስቱ ነው የተናገርኩት። እኔ ለቅቅ ያለሁ ብዬ ስወጣ በመሀሉ አንድ ነገር ከሆነ እንዲያውቁ ብዬ ነው። እኔ መልቀቄ ነው እንደዚህ እወቁልኝ አይደለም። ድንገት እኔ ከስራ ልቅቅ ያለሁ ብዬ ከነገርኳቸው በኋላ በቃ እንድታውቁት ነው። ይሄ ሞላልኝ ለምንድን ነው እንዳውቅ የነገርከኝ አለ። እንድታውቅ ብቻ አውቄ ምን እንዳደረግ አለ። ለምን ትነግረኛለህ አለ። እንደገና ደግም እንዴ አየህ አቶ ተካልኝ የተማርክ ሰው ትመስለኝ። እንግዲህ ወንድሜ ነው ልበል። የተማርክ ሰው ትመስለኝ። ይሄ እኔ ወታደር ነኝ አውቃለሁ፣ ወታደራዊ ቢሮ እንዴት እንደሚሰራ። ይሄ የሚያስገድልህ ነገር ነው። ከመጽሐፍህ በፊት ለምን አልነገርከኝም? ደብዳቤ አስገብቻለሁ ከማለት ያን ደብዳቤ ለምን ባሳየህ እኮ አሁን የምትነግረኝን ነው አታርግ ነው። እኔ ግን ለማድረግ ቆርጫለሁ። ለማድረግ ቆርጥ ለምንድን ነው የምትነግረኝ? እንድታውቅ ደግሞ ጭራሽ በጣም እንትን አላዘነ። እንግዲህ እኔ አንድ ነገር ሊያደርጉ ይችላሉ። እኔ በጣም እጅግ አድርጌ ነው ማዝነው ብሎ ሄደ። እንግዲህ ይሄ ሁሉ አለ ቆረጥኩና ሳስገባላቸው እንግዲህ እዚያ ደብዳቤ ምሳይ መንግስቱ ነው መጀመሪያ ያየው ራሱን ነቀነቀ። እንደዚህ እንግዲህ እንዳልኩ ደብዳቤው ለተፈሪ በንቲ፣ ለመንግስቱ፣ ለአጥራፍ ለሶስቱ ነው። ሊቀመንበር፣ ምክትል ሊቀመንበሮች እና መንግስቱ እንትን አለ አስፈላጊ ሆኖ ከተገኘ ህይወታችንን አሳልፈን ለሀገራችን መስዋዕት መሆን የለብንም በደንብ አልኩት። በዚህ ረገድ ግን ህሊናዬ አይወቅሰኝም። ከሞት አፋፍ 1-2 ጊዜ ተመልሻለሁ ብዬ ነገርኩት። እሱን ያውቃል። እሱ ምን እንትኖች እንደነበሩ የኮንጎ ዘማቾች አንድ ጊዜ ሚኒስትሮችን ከበው ቦምብ ይዘው ነበር በኪሳቸው። ያ ቦምብ ቢወረወርብና ጠቅላይ ሚኒስትሩ ያን ጊዜ ልጅ ሚካኤል ነበር፣ ብንሞት ደማችን የውሻ ደም ይሆን ነበር። ማንም ዞር ብሎ አያይም ነበር። እኔ ከሞት አፋፍ ተመልሻለሁ ማለት ያን ጊዜ ነው። ጀነራል አማን ደግሞ ለእኔ ማስጠንቀቂያ ጽፏል። አንድ ነገር ተናግሬ ሚኒስትሮች ምክር ቤት ይሄ እንዴት ይሆናል እንደዚህ ብዬ ሁለተኛ የሚሊተሪ ዲሲፕሊን አልገባችም ደግሞ አለ ታሪክ። ከዚያ እንደ አጋጣሚ ሆኖ በዚያ ጊዜ እሱ ከደርግ ጋር ጠብ ላይ ነበር። ወዲያው ገደሉት። እሱ ከሌሎች ጋር እሱ ባይሞት ኖሮ እኔ ነበር ቀድሜ የምሞታው። ስለዚህ ሻለቃ መንግስቱ እኔ ከሞት አፋፍ 2 ተመልሻለሁ ነው የምልህ። ህሊናዬ አያወቅሰኝም። ህይወቴን አሳልፌ ሰጥቻለሁ ብዬ አፌ ሞልቼ ልናገር አልችልም። ህይወቴ አላለፈም። ወይም ደግሞ ድንበር ቆሜ ድንበር አስከብሬያለሁ ጠመንጃ ይዤ 5-6 ዓመት አገልግዬ ልል አልችልም። ግን ባለኝ ሁኔታ ባለኝ ቦታ የተቻለኝ ሰርቻለሁ አልኩት። በቃ ደስ አላለው። ግን እውነቱን ልንገርህ እኔ እድለኛ ነው የምለው። ለቀቁኝ። በቃ ነፃ ወጣሁ። እድል ነው በእውነቱ። ብዙ ነገር ሊሆን ይችል ነበር። እኔ እግዚአብሔርን ነው የማመሰግነው። በጣም ከባድ ጊዜ ነው። ከዛ እርሶ ወጡ። ያንን መውጣት ራሱ ከባድ ነበር። በሰላም አገር መሻገር። እዚያ ውጭ ሀገር ቆዩ፣ ከቤተሰብ ጋር አሳለፉ። ያ ስርዓት ወደቀ፣ ተመልሰው መጡ። ወደ 20 ዓመት ይሆናል። ከ20 ዓመት በኋላ ተመልሼ መጣሁ እና እንግዲህ እነመለስ ነበሩ ያን ጊዜ ሀገር የሚያስተዳድሩ እና የኔ ባለቤት ትሰማለች ስለነሱ። እሷ በአንድ ፊት አማራ በአንድ ፊት ትግራይ ነው የምትወለደው። ግን ስሜቷ ምናምን ሙሉ ኢትዮጵያዊ እንደ ማንኛችንም ማለት ነው። በዚያ ዘመን የነበሩ ሰዎች አሁንም ባሉ በኢትዮጵያ አንድነት እንደሚያምኑ ሰዎች ማለት ነው።
ግን እሷ አንዳንድ ወሬ ሰማች። ልንመለስ ስንል እንግዲህ 20 ዓመት ቆየሁ ከሀገር የተለይቼ። ልጆችም በቃ እዚህ ሀገር ነው የተወለዱት፣ ውጭ ሀገር ነው የተወለዱት። ሀገራቸውን አያውቁ፣ ባህላቸውን አያውቁ። አሁን መመለስ አለብን አልኳት። ተካልኝ ሀገር አለኝ ብለህ ትመልሳለህ አለችኝ። እንግዲህ ከወገኖቿ እንዳልኩ በአንድ በኩል ትግሬ እንደዚህ ናት። ከዚያ የምትሰማው ነው። ሀገር አለኝ ብለህ ትመልሳለህ። እንግዲህ ለእኔም ለልጆቿም አስባ ነው ትመልሳ። እንዴ ማን ይነጥቀኛል ሀገሬን አልኳት። ማን አባቱ ይነጥቀኛል? ሊያደርግ የሚችል ይሄ መንግስት በቃ ውጭ ሀገር መጎብኘት ትፈልጋለች፣ ቪዛ አንሰጥህም፣ ፓስፖርት አንሰጥህም ማለት ነው። እኔ ከእንግዲህ ወዲህ የትም መሄድ አልፈልግም። 20 ዓመት ጠግቤያለሁ። ውጭ ሀገር ብዙ ቦታ ብዙ ሀገር አይቻለሁ አልኳት። ነገር ብትሰማ ነው እንግዲህ እሷ እንዲህ ያለችው። እዚህ ስመጣ አቶ መለስ ብዙ ወሬ ነው የሰማሁት። ብዙ ወሬ ስለ አንተ ጥሩ አስተሳሰብ የለውም፣ ጥሩ አስተያየት የለውም፣ እንዲህ ይላል የማይመስል ነገር። የት ተገናኝታችሁ? የት ተዋውቃችሁ? እኔ የትም አላውቀውም፣ እሱም አያውቀኝም። ግን እንግዲህ ሰላዮች አሉ። አንድ ነገር የተናገርኩት አለ፣ ያ መነሻ ነው ብዬ አምናለሁ። የእሱ አድሚኒስትሬሽን የእሱ ኢትዮጵያ ገብቶ መንግስት እንዳቋቋመ መንግስት ስርዓት እንዳቋቋመ የእሱ መልእክተኞች ይመጣሉ። እኔ የአፍሪካ ልማት ባንክ ነበርኩ እዚያ። አንድ አብዱል መጂድ የሚባል ሚኒስትር ነበር እንጃ። አብዱል መጂድ ሁሴን። እሱ የዴሌጌሽን መሪ ሆኖ ይመጣል። እንግዲህ ኢትዮጵያን ለማስተዋወቅ አዲስ ስርዓት ነው ኢትዮጵያ ውስጥ አሁን ያለው፣ እንዲህ ነው ፖሊሲያችን፣ እንዲህ ነው የልማት ባንክ ብድር እንዳይቋረጥብን፣ እንደዚህ ይመስለኛል። ሌላ ነገር አይደለም። እኔ ግን ብድር ክፍል አይደለሁም። እዚያ አፍሪካ ልማት ባንክ ገንዘብ ከውጭ እየተበደርኩ ለሚያበድረው ክፍል የፋይናንስ ምክትል ፕሬዚዳንት ነበርኩ። እዚህ አፍሪካ ልማት ባንክ የሚያበድረውን በብድር ነው እኛ የምናገኘው። ጥሩ ወለዱ ዝቅ ያለ ለረጅም ጊዜ መበደር እንችላለን። ምክንያቱም ብዙ መንግስታት ከጀርባችን ስላሉ የአሜሪካ፣ እንግሊዝ፣ የአፍሪካ ሀገሮች ስላሉ፣ በተለይ እነዚህ ሀገሮች ተደማጭነት አላቸው። ቅድም የጠቀስኩልህ የምዕራብ ሀገሮች እነሱ ሁሉ አባሎቻችን ናቸው። በዚያ ምክንያት ብድር በጥሩ ሁኔታ ዝቅ ባለ ወለድ ለረጅም ጊዜ መበደር እንችላለን። እሱን ደግሞ ማካሄደው እኔ ነኝ። ስለዚህ ገንዘቡን እያመጣሁ ለበዳሪው ክፍል ምሰጥ እኔ ነኝ እና ብዙ ጊዜ ከአንድ ሀገር አፍሪካ ልማት ባንክ ሲመጡ ብድር ለማስፈቀድ ወይም ይህን ነገር አሻሽሉልን መክፈያውን ጊዜ እንዲህ በሚሉ እኔ ጋር አይመጡም። እኔ አይመለከተኝም። ማበደር የኔ ፋንታ አይደለም። የብድሩን ሁኔታ ማሻሻል የኔ ፋንታ አይደለም። እኔ ገንዘብ ማውጣት ብቻ ነው። ግን ይሄ መለስ ዴሌጌሽን ሲመጣ አብዱል መጂድ የሚመራው ምን ትለኛለች የኔ ጸሐፊ፣ ከኢትዮጵያ አንድ ቡድን መጥተዋል፣ ሚኒስትሮች ቡድን ሊያነጋግሩ ከርትሲ ኮል ነው ያለች። እሷ እንግዲህ እንደው ለስርዓቱ ሰላም ሊሉ ይፈልጋሉ አለች። ደስ ይለኛል፣ የሀገሬ ሰዎች ናቸው። መጡ፣ ተነጋገር። አብዱል መጂድ ምን አለ፣ ኢትዮጵያ ጥሩ ስም ነው ያላት እዚህ ባንክ ውስጥ አለ። አዎ ምክንያቱን ልንገርህ ብዬ አንድ ሁለት ነገር ነገርኩት። ኢትዮጵያ ብድር ስትበደር ዓለም ባንክም ሆነ ከዚህ ላለችው ቦታ ነው ያንን ብድር የምታውለው። ከዚያ በኋላ ደግሞ እያንዳንዱን ፕሮጀክት በጥንቃቄ የሚከታተሉ ጥሩ አግሮኖሚስቶች አሉ፣ አግሪካልቸር ኢኮኖሚስት፣ የፋይናንስ ሰዎች አሉ። ፕሮጀክቶችን በደንብ ትመራለች፣ ማኔጅ ታደርጋለች ነው የሚባለው በዚያ በእንግሊዝኛ። እና በዚህ ነው ደግሞ እዳዋን በጊዜ ትከፍላለች። ስለዚህ የምትወደድ ሀገር ናት። እዚህ ብቻ ሳይሆን ዓለም ባንክም እንዲህ አልኩት። ጥሩ እንትን ንግግር ነበር። በዚህ ቀጥሉ እናንተም እንደማለት ነው። ስንነጋገር እዚያ ልክ ሊያልቅ ሲል ነው አንድ ሰው አቶ ተካልኝ መቼም ሳትሰማ አልቀረህም፣ ኢትዮጵያ ውስጥ እንኳን ከፍ ያለ ለውጥ ተደርጓል፣ ምን ታስባለህ አለኝ። አዎ ሰምቻለሁ። እንግዲህ የሰማሁት ትክክል ይሁን አይሁን እናንተ ናችሁ የምትነግሩኝ። 3 ነገር ያሳስበኛል። አንዱ በጎሳ ትግሬ በዚህ ተሰለፈ፣ አማራ በዚህ ተሰለፈ፣ ኦሮሞ በዚህ እሱ ሰልፍ በመሰረቱ የተለየ ነገር ማለት ነው።
ሰውን ማለያየት ነው። ጥሩ አይደለም። አንድ ሁለተኛ ደግሞ ብዙ ሰራተኞች እና የመንግስት ሌላ ቦታ የሚሰሩ የመንግስት ሰራተኞች ረጅም ጊዜ ልምድ ያላቸው ተባረዋል። እንግዲህ እንደምታስታውሰው ከዩኒቨርሲቲ ፕሮፌሰር አስራት ከየሚኒስትሩ ደግሞ ሩቅ ጊዜ የቆዩ እንትን ናቸው እየተባሉ እየተጠረጠሩ ወይም እውነትም ሊሆኑ ይችላል የኢሰፓ አባሎች ነበራቸው የመንግስቱ ኃይለማርያም ፖለቲካል ፓርቲ ይባረራሉ። ይሄ ደግሞ ጥሩ አይደለም። እናንተ በመንግስቱ ኃይለማርያም ጊዜ አለሁ የሚል እንደው አይዲዮሎጂ ምን እሱን መርምሩት። ግን ሌላው እኮ እየተገደደ ነበረ። ኢሰፓ የመንግስቱ ኃይለማርያም ፓርቲ ያቋቋመ አባል ካልሆነ ሁን እየተባለ ራሽን አይሰጣቸውም። ልጆቹን በምን ያሳድግ? እሱስ በምን የማይሆን ነገር ነው። የሚተዳደርበትን በራሽን ጤፍ የሚገዛው በራሽን ነው። ያንን አታገኝም የፓርቲ አባል ካልሆን ሲባል በግድ ገባ ማለት ነው። በግድ የገባውና አለሁ ብሎ የገባው መለየት አለባቸው። ያ አለሁ እያለ የገባው አይዲዮሎጂ በሆነ እሱ የምታውቁት። ሌላውን ግን ተዉት። ደግሞ አብዛኛው እንደዚህ ነው ገባው። ስለዚህ እኔ እንደ ኃጢአት ያልቆጥረውም። ይሄንን ትጎዳላችሁ እናንተ። ከእርሻ ሚኒስቴር ከንግድ ሚኒስቴር የተማሩ ብዙ ጊዜ ቆዩ 30 ዓመት 40 ዓመት ያገለግሉ ሰዎች እኮ ናቸው። እንዴት ይሆናል? ልማትን የሚያካሂዱ እነሱ ናቸው። ዝም ብሎ ከላይ ያለው ሚኒስትር አይደለም። ነገርኳቸው። ይሄ ያልኩ ደግሞ ሶስተኛ ከሱዳን ጋራ የሱዳን ህዝብና የኢትዮጵያ ህዝብ በጣም ይዋደዳል፣ ይቀራረባል። በአሁኑ ጊዜ ግን ያለው የሱዳን መንግስት አንድ ጊዜ ቱራቢ የሚባል በጣም የእስልምናን ሃይማኖት የሚያከር እንትና አማካሪ የሆነ ነበር። በዛ ጊዜ የነበረው ፕሬዚዳንት ኤልሜሪ አደገኛ መንግስት ተጠንቀቁ። ለካ ከሱዳን ጋር እነሱ ቅርበት አለ። አላወኩም። ይሄን ተናግሬ ነበረው። እዚህ ሲመለሱ ብለ ነበር ለመለስ አቶ ተካልኝ እንደ ተቃዋሚ ይናገራል እንዲህ አለ። ከዛ ላይ ጀምረው ከዛ በኋላ እንግዲህ ብዙ ነገር ተናገረ። እኔ ስመጣ ኔጋቲቭ የሆነ ነገር ብዙ ሰማለሁ ስለኔ። እንዲህ ሰርፕራይዝድ። አንድ ወዳጅ ነበሩኝ ሞተዋል፣ አሁን የሉም። ፊት አውራሪ ገብረሕይወት የሚባሉ በጣም ብልህ ሰው ናቸው። አራዳ የሚል መጽሐፍ አላቸው። አራዳ ወዳጅ ናቸው እሳቸው። ፊት አውራሪ እኔ እኮ ስመጣ እንደው ያልጠበቁት ነገር ነው ያጋጠመኝ። ምን ኖረዋል? በየቦታው ስሜ ይነሳል። ደግሞ በጥሩ እንትን አይደለም። እንደዚህ ነው ተካልኝ ምን ይላል። እነመለስ እንግዲህ የሚያስፈሩት ነው። ታዲያ ምን አለበት? ወዳጅ ብትሆን ነበር አንተ መስጋት የነበረብህ። ህዝብ የሚጠላው መንግስት ከጠላ ኒሻ አንድ ተሸለምክ ቁጠራው የኔ ወንድም አሉኝ። እዚህ ውስጥ የለም አልገባም አሉኝ። ከዚያ በኋላ ቀጠለ። እንግዲህ አሁን እኔ ስመጣ ለሁለት ጉዳይ ነበር የመጣው፣ በሁለት ምክንያት። አንደኛ ከዚያ ጨርሻለሁ፣ ሪታየር እንደማድረግ ነው። ከዚያ በኋላ እንግዲህ ያለኝ እንትን ሁለት ነበር ያለኝ ዓላማ። አንድ መጽሐፍ ጽፋለሁ፣ ይሄን ነው እንግዲህ እንኳን ሆነላለሁ ብዬ። ሁለተኛ ደግሞ አንድ ትንሽ የጥናት ድርጅት ቲንክ ታንክ ይሉታል በእንግሊዝኛ፣ እሷን ለማቋቋምና ስለ ኢትዮጵያ ኢኮኖሚ በየዓመቱ አንዳንድ ሪፖርት ለመጽሐፍ ብቻ ሳይሆን ከሰዎችን አሰባስቤ ይሄ ነበር የመጽሐፉ ነገር ሆነ። ያ ግን አልሆነም። ምክንያቱም በመሀል እንግዲህ እንዳልኩ ጥሩ አስተሳሰብ አልነበራቸውም። አቢሲኒያ ባንክ ስናቋቁም እዚያ ላይ ልመጣ ነበር፣ ወደሱ ልመጣልዎት ነበር ስለ አቢሲኒያ ባንክ ራሱ። እኔ እንግዲህ አቢሲኒያ ባንክ ስመጣ እንዳልኩ አቢሲኒያ ባንክ አስቤ አይደለም። ቅድም እንዳልኩ አንድ መጽሐፍ ለመጻፍ ስለ ኢትዮጵያ ኢኮኖሚ ደግሞ በየዓመቱ ብቻዬን ሳይሆን ከሰዎች ጋር ሆኜ አንዳንድ ሪፖርት ለመጻፍ ነው ያሰብኩት። አሁን ሰዎች ይመጡና ባንክ ልናቋቁም ነው። እንግዲህ ሰዎቹ ደበበ ሀብተ ዮሐንስ የሚባል ጀነራል ታፈሳ እያለ የሚባል ድሮን የማቀቡ ኢንጂነር ኃይሉ ሻውል እነዚህ ሶስቱ ናቸው። መጡና አንድ ባንክ ለማቋቋም እያሰብን ነው እና አንተ ብትመራልን አሉ። ባንክ ለማቋቋም አልመጣሁም፣ ግን ምክር እሰጣለሁ እንዳማካሪ። የለም እንዳማካሪ አሉ እንድትምራልን፣ በቃ የመጀመሪያ መሪ ትሆናለህ እንደዚህ ያሉ። ትንሽ ነገር ደግሞ ጀምረው ነበር። አንድም ሰው እንደዚህ እንምራልን ብለው
ነበር ይመስለኛል። እኔ እሱን አልሰማም። አይ የለም አልኳቸው እና እንደውም አንድ ሴት ነበር የመረጧት። አልነገሩኝም እሷ እንዳለች። እኔ በኋላ ነው የሰማሁ። እኔ ለማንኛውም ነገር የኔ ሀሳብ ሌላ የምሰራው ነገር አለኝ አልኳቸው። ግን በተደጋጋሚ አሁን ባለቤቴን ጠየቅኳት። ብዙ ጊዜ እንደዚህ ያለ ማለት ለእኔ ችግር መስሎ የሚታየኝ ሀሳብ ሲቀርብልኝ አማክራታለሁ እና ምን ይመስለሽ ተካልኝ፣ እነዚህ ሀገርህ ሰዎች ናቸው። አንተ ደግሞ መጥተሃል ሀገርህ አመት ውጭ ቆይቻለሁ ብለህ ደስ ብሎሃል። ሲጠይቁ እየመላለሱ ሲጠይቁህ በአንተ አንድ እምነት ኖሮባቸው ነው አንተ ላይ እና እምቢ ማለት ጥሩ አይሆንም። ተቀበላቸውና 6 ወር ቢፈጅ ነው ግፋ ቢል 1 አመት ቢፈጅ ነው በ6 ወር ጊዜ ውስጥ ይኸው ባንኩ ብለህ ትወጣለህ እና ያሰብከውን ስራ ትሰራለህ አለችኝ። እውነቷን ነው ብዬ እሺ አልኩ። እንግዲህ ለጥቂት ጊዜ ነው አልኳቸው። እነሱ ግድ የላቸውም መግባቴን እንደፈለጉት ገባሁ። ሳይ እንግዲህ አሁን ያ ዳቶ መለስ የሄደው ኢንፎርሜሽን አንድ አይነት እንትን ፈጠረ፣ ችግር ፈጠረ እዛው መካከላችን ውስጥ ማለት የነመለስ ሰው አይደለም ግን ጎጃሜ ምናምን ነጋዴ ነው። ለካስ ከነሱ ጋር አንድ ፕሮጀክት ሰራለሁ ብሎ ተነስቷል። እሱ አንደኛ ተቃዋሚ ሆነ። ስሰማ የኔ ስም ሲቀርብ ለቦርዱ ለነበረው ቦርድ አቶ ተካልኝን ጠይቀነዋል። ተቃዋሚ ነበር አሉ። አቶ ተካልኝ ትልቅ ባንክ ውስጥ አፍሪካ ልማት ባንክ የሚያህል አፍሪካ ልማት ባንክን የሚያህል ትልቅ ቦታ የነበራቸው እቺ ትንሽ ናት አይመጡላችሁም ይላል። ይቃወማል። ተቃውሞ በሌላ መንገድ ነው የቀረበው። በሌላ መንገድ አይመጥኑም አይደለም ከሚፈልጉት በላይ ነው። ይንቁታል። እሺ እንዴት ብለን እናዛቸዋለን? እያሳመረን የተናገረው ግን ሌሎቹ ነው ኃይሉ እንደዚህ የጠየቁኝ ሰዎች እሱ ከጠየቅ ነው የእናንተን ድጋፍ እንፈልግ ብለን ከጠየቅ ነው እምቢ የሚል አይመስለንም ብለዋል። መጨረሻ ላይ እሱም እንትን አላለም፣ አልፈቀደም። በማይኖሪቲ ይመስለኛል። እኔ ይህን ሁሉ አይነግሩኝም። እንግዲህ ሆነ 1 ወር ቆይቶ ተወስናሉኝ። ገባሁ። ስገባ እንግዲህ ብዙ ነገር አየሁ። ግን ወሬው መጀመሪያ የአማራ ባንክ ነው። ማን ነው እንዲህ የሚለው አልኳቸው። ሰው እንደዚህ ነው የሚለው፣ ፓርቲውም እንደዚህ ነው የሚለው። እኔ ከገባ በኋላ ደግሞ ምክትል ሆኖ የመጣው ሰውዬ የትግራይ ሰው ነው። ሰዎችን ሳይ ሁሉ ብዙ አልነበርም። ነገ 12 እንደዚህ ነበር። እንዲህ አማራ የሚያስብ ነገር አንዱ ጉራጌ ነው፣ አንዱ ኦሮሞ ነው። ማን ነው ይሄን የሚለው? እንደዚህ ነው የሚወራ ይሉኝ። እንደዚህ ነው አይነግሩኝም። እንደዚህ ነው እነሱ ናቸው ያሰሩት ማለት ነው። ብዙ ችግር ተፈጠረ። ብዙ እና ችግሩን መጽሐፌ ውስጥ ጽፌያለሁ። እዚህ በእውነቱ መዘርዘር አያስፈልግም። ባጭሩ ግን ከዚያን ጊዜ ጀምሮ አቢሲኒያ ባንክ በቃ ትኩረት፣ የመንግስት ትኩረት እና ብሔራዊ ባንክ ሌላም አካላት እንደዚህ ያስቸግራሉ። ብሔራዊ ባንክ አንድ ሰሞን በቃ ተተካልኝ ማለት የማይታዘዙ ሰው ናቸው፣ እናዛቸው አልቻለም የሚባል ይወራብሃል አሉ። ትእዛዝን ምን አመጣው? እኔ የማውቀው ብሔራዊ ባንክ ላይ ሆኖ መመሪያ ይሰጣል፣ ጋይድላይን። በዚያ መመሪያ ስር ስሩ ብሎ እሱ ኃላፊነት ነው። ለግል ባንኮች፣ ንግድ ባንኮች ይልካል። ያንን መመሪያ እያየ ነው የምንሰራው። ማዘዝን ምን አመጣው ብዬ ተናግሬያለሁ ይመስለኛል። አልታዘዝም አሉ። በዚያ መሰረት ነው የምንሰራው። ደግሞ አንዳንድ ነገር ግጭትም ነበረ። እንዲህ እናደርጋለን ሲሉ ይሄ አይሆንም የጻፋችሁ እንግዲህ የእንግሊዝኛም ነገር ሊሆን ይችላል። እንግሊዝኛም ሳንብ እኔ የሚገባኝ አንድ ነገር ነው፣ እነሱ የሚሉት ሌላ ነገር ነው። እንደዚህ እንደሆነ የምትሉት በዚያ መሰረት እንግሊዝኛ ይጻፍ ነው የምለው። እንግዲህ ሲጽፉ እንደው በደንብ እንግሊዝኛ ማውቁ ተራ ሰራተኞች አጽፈው እንደሆነ አላውቅም፣ ግን እንግሊዝኛው የተወላገደ ነው። ግን ሳነበው በሚገባኝ ነው የምሄደው እና ዝም ደግሞ መጨረሻ ላይ ምን የሚል መጣ። አንድ እንትን አየሁ እዚያ ጋይድላይን የሚለው ውስጥ እንዲህ ያለ ጋይድላይንን የጣሰ ባንክ $10,000 $10,000 ብር ይቀጣል ይላል። ቅጣትን ምን አመጣው? እዚህ ሀገር መቅጣት የሚችል ፍርድ ቤት ብቻ ነው። ስለዚህ እኔ አቢሲኒያ ባንክ ባንኪንግ ሬጉሌሽን ወይም ደግሞ የእናንተን
ጋይድላይን ተጽፏል ቢባል ቀርቦ አንድ ቦታ ፍርድ ቤት ይመስለኛል ይሄን የሚያደርገው ወይም እናንተ የምታቋቁሙ ትራይቢዩናል ፍርድ ቤት ካለ እዛ ፍርድ ቤት ነው እኔ ባንኩን ሊቀጣ የሚችል ወይ አሁን ያለው ፍርድ ቤት ወይ ደግሞ ሌላ ፍርድ ቤት ያላወቁም ይኖር ይሆናል። ፍርድ ቤት መሆን አለበት። የፍርድ አካል የሆነ አንድ ድርጅት እሱ ነው ጠርቶ ይህንን ህግ ይህንን መመሪያ ጥሰሃል ብሎ ሊፈርድ አሁን ደግሞ የኔ ሎየሮች ቀርበው ተከላክለው ማለት ነው እና ባንክ ተነስቶ ሊቀጣ አይችልም ብያለሁ። እንግዲህ በቃ እንግዲህ መለስ በሰማው ነገር ላይ እናንተን ይንቃል፣ ይሰድባቸዋል፣ ብዙ ነገር ነው የተነገረው። ይንቃቸዋል። ከኔ የበለጠ የሚያውቅ ማንም ሰው የለም ስለ ኢኮኖሚክስ ይላል እና እንደዚህ ማንም ሰው እንደዚህ አይልም። ኖርማል የሆነ ሰው እንደዚህ አይናገርም። እኔም እንደዚህ ተናግሬ አላውቅም በፍጹም። እና በዚህ ነው እንትኑ ልልህ ነው ችግር ውስጥ ገባ። በጣም ያሳዝናል። የሆነውንም በደንብ ጽፈውታል። ያኔ የነበረውን መንፈስ አሁን ከቅርብ ጊዜ ወዲህ ባንኮቻችን በታወቁ ሰዎች በህይወት ባሉም በሌሉም ማስታወሻ እየተዉ ነው። ብዙ ባንኮች አቢሲኒያ ባንክም በዚህ ይታወቃል። እርስዎ በነበሩበት ዘመን በአባ መላ ስም ቅርንጫፍ እንዲከፈት ሀብተ ጊዮርጊስ ዲነግዴ ታስቦ አይሆንም ተብሎ ተመልሶ ነበረ። መጀመሪያ እንግዲህ ሀብተ ጊዮርጊስ ዲነግዴ አባ መላ እናውቃቸዋለን፣ የታወቁ ናቸው። ቢሆንም ባንኩ ካሉት ስመጥር የፍትህ ሰዎች፣ የፍርድ ሰዎች፣ አርበኞች፣ የኢትዮጵያ አዘማኞች መካከል አለ ምክንያት እሳቸውን አልመረጠም እና ለምን መረጠ? መልሶ ደግሞ አይሆንም የሚል ደግሞ በኢህአዴግ ባለስልጣናት ዘንድ ለምን ምላሽ ተሰጠ? እንዲህ ነው እንግዲህ ጉዳዩ። ቅርንጫፍ ስንከፍት ያው እኔ ክፍለ ኃላፊዎችን ሰብስቤ የት ቦታ ይከፈት ትንሽ ጥናት ይደረጋል። መጀመሪያ ጥናቱም ለብሔራዊ ባንክ ይላካል እና ምን ይሉኛል፣ የመጀመሪያው ቅርንጫፋችን እኛ ስንከፍት የመጀመሪያውን እንትን ዋናው መስሪያ ቤት ቦሌ ነው። እሱ ቦሌ ቅርንጫፍ ተብሏል። አሁን ወደ እንግዲህ ያኔ ጥሩ ስም አለው፣ የሶማሌ ተራ ይባላል። ሌቦች የተሰባሰቡበት እንደማለት ነው። ሶማሌዎች ነበሩ እዚያ። እንግዲህ አንዳንድ ጊዜ ሶማሌዎች ብቻ ላይሆኑ ይችላሉ። የመኪና እቃ እንዲህ ያወልቃሉ እና ሶማሌ ተራ ይባላል። ጥሩ አይደለም እና እንዲህ ሰው ህዝቡ በዚህ ስለሚያውቀው ያን መከተል የለብንም፣ ሌላ ስም ፈልጉላል እና ሀብተ ጊዮርጊስ ሰፈር ደግሞ ወደ ታች ነው፣ ድልድይም አለ። ሀብተ ጊዮርጊስ ብንለው ይላል አንዱ። እንግዲህ እንዳልኩ እየተወያየን ነው የምንወስነው። ሀብተ ጊዮርጊስ ደግሞ የአንድ ሰው ስም ማን ነው ይሄ ስም የሚል ይመጣል። እንዴት ይሆናል አልኩ። ጊዮርጊስ ብለው ጊዮርጊስ ደግሞ ካል የእስላሙ ህዝብ ደግሞ ሊርቀን ይችላል ያለና መጨረሻ ላይ አንዱ ምን አለ፣ የሀብተ ጊዮርጊስን እኔ አይደለሁም ነበር ሰዎች እኔ ሰዎች ነበር በውይይት የሀብተ ጊዮርጊስን የፈረስ ስም ህዝቡ የሚያውቃቸው አባ መላ። ይሄማ ጥሩ ነው አልኩኝ። በጣም ጥሩ አባ መላ ባንኩም መላ ይችላል እንደማለት ነው። በዚህ የተወሰነ እንግዲህ ጽሁፍ አቅርበን ባንክ ቅርንጫፍ ባቋቋምን ቁጥር ጥናት አምጡ ይላል ብሔራዊ ባንክ። ጥናቱ እና ስሙ እንደዚህ ነው። ባንክን ስሙን ለውጠዋል። እንዴ ይሄ የግል ባንክ ነው። ሰዎች ባንክ ገንዘባቸው አቋቁመው የሚሰይሙት ልጅ ወልደው ልጃቸው ስም እንደመስጠት ነው። ምንም የሚያስፈልግ ነገር አለ? እንዲህ ብለዋል አሉኝ። ሄድኩ። እዛ ሄጄ አንድ ባለስልጣን ነበር፣ እሱን አነጋገርኩት። ለምንድን ነው ይሄ ስም እንትን የማይለው ተቀባይነት የሌለው ስለው ይሄ በምኒልክ ጊዜ ጦር ሚኒስቴር የነበረው ስም አይደለም? የፊታውራሪ ሀብተ ጊዮርጊስ እሳቸው ስም ነው። አይሆንማ አለኝ። እኔ እንግዲህ እንደሚገባኝ አሁን አንተ የምትለኝ ይህ ስም በእንግሊዝኛ ነው እንዲህ ያልኩት፣ ፖለቲካሊ ኮሬክት አይደለም ነው። በፖለቲካ አስተሳሰብ ተቀባይነት የለውም፣ መጥፎ ፖለቲካ ነው የምትለኝ።
አንተ የብሔራዊ አስተዳደር ምክትሉ ይመስለኝ ከሁለት አንዱ ነህ። አቶ መለስ ግን ተቀባይነት አለው እንዲህ ያለ ስም ብለዋል። ለምሳሌ ጦሩ ክፍል ውስጥ አባ ነጋ የሚል የጦር ክፍለ ጦር አለ። አባ ነጋ የድሮ ስም ነው እንደ አባ መላ። አቶ መለስ ይህን ሲል እኔም እንግዲህ አንዳንዴ ትንሽ ነገር እንደው አባብሳለሁ። አቶ መለስ ምን ታውቃለህ? እኛ ነን ስለ ስያሜ የምናውቀው። አባ መላ የሚለው ስም ትክክል አይደለም፣ አንተም አባ ነጋ የምትለው ስም ትክክል አይደለም ልትለው ነው። ትርጉም አላልኩም፣ አንተ ነህ ይሄን የምትለው፣ እኔ አላልኩም። ትርጉሙ ይሄ ነው፣ ከዚህ አይለይም። አባ መላ የሚለው ስም ተቀባይነት የሌለው የፍትሐ ጊዮርጊስ ስም ስለሆነ የፈረስ ስም ስለሆነ ነው ብላኛል። እና ያ ደግሞ አባ ነጋ አሉላ የፈረስ ስም። አቶ መለስ ፖለቲካሊ ኮሬክት ነው ሲል አንተ አይደለም እኔ ነኝ የማውቀው ምን ታውቃለህ? ደነገጠ። በዛን ጊዜ እንዳልኩህ እንደዚህ ማለት ትንሽ ሊያስቀይም እንደሚችል እገነዘባለሁ። ግን ያን ጊዜ እኔ እንደው ምንም አልታየኝም እንዲህ የሚልበት ምክንያት ለዚህ ነበር። ተቀባይነት አለው የእኛም ተቀባይነት አለው ለማለት ነበር። ደነገጠ። ምን አለ? እምቢ አለ። እንግዲህ ልብ አድርግ፣ አባ መላ ቅርንጫፍ አባ መላ ተብሎ ተጽፎበታል። እቃ ገብቷል። ሰራተኛ ተቀጥሯል። አሁን መክፈት ብቻ ነው የቀረው። ስራ ጀምረናል የሚል ማስታወቂያው ስም ደግሞ ወሳኝ ነው። እንግዲህ ልብ አድርግ፣ እየከሰርን ነው ማለት ነው። የሰራተኛ ደሞዝ የሚከፈለው ለማይሰራ ስራ። አሁን ምን አሰብኩ ከዋልኩና ትግራይ አንድ ቅርንጫፍ አቋቁማለሁ ብዬ የቅርንጫፉን ስም አባ ነጋ ብዬ አቀረብኩ። ወዲያው ተፈቀደ። ወዲያው እንግዲህ ልባቅ አባ መላ ብለን ቤቱን ሰርተን አባ መላ በአማርኛ በእንግሊዝኛ ምላዊ ላይ ነበር። ይሄ ነው አይሆንም ያሉት። እንግዲህ አሁን ትግራይ አባ ነጋ ብዬ ካቋቋምኩ በኋላ አንድ ቅርንጫፍ መጣሁና እዚህ ለብሔራዊ ባንክ መላ ብለነዋል ስንል አባን አጥፍተን መላ ብለነዋል። እሺ አሉ። እሺ ከአንድ ወር በኋላ አባ የሚለው በቡሎን ነው እንግዲህ አባ የሚለውን መልሳችሁ አስገቡት። በአማርኛ አባ በእንግሊዝኛ IABBA በቡሎን ነበር የተተክለው። ቡሎኖቹ ተቀምጠዋል፣ እንትኖች ፊደሎቹም ተቀምጠዋል። መላ የሚለውን እንቀበላለን ብለው አንድ ወር ያህል እንደቆየ አባ መልሱና ትከሉ እዚያ ላይ ቡሎን አስገቡ እስቲ የሚሉት መጥተው አንሱ የሚሉ ደግሞ ወይም በጽሁፉ የሚሰጡን ከሆነ እናያለን። ምንም ይነክዛ አባ መላ ጸደቀ። ግን ቂም ይይዛሉ። አየህ በዚህ ቂም መለስም ይነገረዋል። ጥጋበኛ ነው። በዚህ ነው እንግዲህ ይመስለኛል ብዙ ችግር ገጠመን። መጨረሻም ሳይሆን ቀረ። አቢሲኒያ ባንክ እያሉ እንግዲህ መጀመሪያውም ቢሆን ይሄ ስርዓት እርስዎን አልወደደም እየተባሉ ነበረ። ከዚያ በኋላ ደግሞ እስር ቤት ገቡ። ምንድን ነው የሆነው? እንግዲህ ቦርድ አባሎች መጀመሪያ የቦርድ ሰብሳቢ የድሮ ሰው ነው፣ ብዙ ነገር አያውቅም ነው። ዩኒቨርሲቲ ያስተምራል ይላሉ፣ ግን ምን ቦርድ የሚመራ ሰው ነው። እንግዲህ እንደሚመስለኝ የትምህርት መስኩ የተማረበት የሰለጠነበት ያለ ልዩ ነው አውቃለሁ። ግን ይሄ ብቻ ሳይሆን እንደው የችሎታም አለመብቃት ይመስለኛል። በደንብ አይመራም፣ ዝም ብሎ ነው መወሰን ይፈልጋል። ቦርድ በምክር በምን ነው ማይሆን ነገር ደግሞ ለማስወሰን ይሞክራል። እኔ የተቻለኝን ያህል በትዕግስት እንትን አልኩ። መጨረሻ ላይ ግን ነገርኳቸው ለቦርድ አባላት ምንም የሆን ነገር አይደለም። አንድ የባንክ ቦርድ ስለ ይዘቱ ስለምንነጋገረው ጉዳይ ይዘት ትንሽ እውቀት ያስፈልገዋል እና እነሱም ገብቷቸዋል፣ ተስማሙ። ሌላ ሰው አረጉ። ሌላ ሰው ሆነ። እሱ በዚህ ተፈታ። በኋላ ደግሞ እንግዲህ ነጋዴዎች አሉ። ነጋዴዎች መንግስትን በጣም ይፈራሉ። በጣም አንዳንዶች እየመጡ አቶ ተካልኝ ስሙ እንደ በማይሆን ነገር ይነሳል። እዛ ብሔራዊ ባንክ አንዳንድ ጊዜ ሄደው እንደው
ሰላም ቢሏቸው ጠዋት ጠዋት እንዲላለ ኦሆ እጅ አፄ መንሳት ኃይለ ሥላሴ ጊዜ እንኳን አልሰራሁም። አሁን በምንም አይነት እንደዚህ ቢሰራላችሁ ከፈለጋችሁ አምጡ፣ እኔ ግን አላደርግም። እዚያ ሄጄ ጠዋት ጠዋት ሰላም የምልበት ምንም ምክንያት የለም። በአፄ ኃይለ ሥላሴ ጊዜ እንኳ ያው ባለስልጣኖቹ በሚፈርቡበት ጊዜ ጃንሆን በሚከበሩበት ጊዜ እኔ ያኔ አንድ ባንክ መራ ነበር፣ ልማት ባንክ ያዛልትን ብሔራዊ ባንክ አንድም ቀን ሄጄ አላውቅም። ሰውየውን አውቃቸዋለሁ፣ ጨዋ ሰው ናቸው። እንዲህ በስልክ የሚጠይቁኝ ነገር ይሆናል እመልሳለሁ። እዚያ እንዴ ማይሆን ነገር ነው። እንግዲህ ከፓርቲውም ይመስለኛል ያገኛሉ። አንዳንድ ስተካልኝ ያን ይሰደዋል ምናምን ይላሉ እንጂ ዝም ብሎ ትርኪ ምርኪ ነገር ግን እንዳንነገርኩ እዚያ አፍሪካ ልማት ባንክ የመጀመሪያው የደርግ ዴሌጌሽን ሄዶ እኔ ጋር ሲነጋገሩ እኔ ስጋት ያለኝ በሶስት እንደዚህ ብዬ ነበር። ያ ነው እንግዲህ ያ የሚያስቡትልን ነገር እንትን አላቸው፣ ሰበብ ሆናቸው ያንን አቲቲዩድ እንትን ለማለት እና በኋላ በቃ ብዙ ነገር ማስቸገር መጨረሻ ላይ አንድ ጊዜ የእኛ አንዳንድ አጥፍታቸዋል ብለው የእኛም የንግድ ባንክም ጥሩ ጥሩ ተበዳሪዎች ደንበኞች የነበሩትን አስሯቸው። እኔ ያን ጊዜ ቼምበር ኦፍ ኮመርስ ንግግር አድርግ ብሎኝ ነበር። ቀደም ብሎ ነበር፣ ይህን አይመለከትም ነበር። እዚያ ንግግር ውስጥ ስለዚህ ጉዳይ አስገባሁ እና የንግድ ባንክም የእኛም ደንበኞች የሆኑ ተበዳሪዎች ታስረዋል። እነሱ ሲታሰሩ ብዙዎቹ እንደ ዋን ማን ሾው ይላል። በቃ እነዚህ ሰዎች ኩባንያዎቻቸውን የሚመሩ ናቸው። ምክትል ምንም ቢኖር እነሱ ናቸው የሚያንቀሳቀሱ። እነሱ ሲታሰሩ እኛ እንጎዳለን። ምክንያቱም በደንብ ድርጅቱ አይመራም ማለት ነው። ስለዚህ የተከሰሱበት ጉዳይ በዋስ የሚያስለቅቅ ይመስለኛል። ደግሞ ነግረውኛል እንትኖች ሎየሮች ነፃ ወጥተው ይከራከሩ እና ብዬ እዚያ ውስጥ ተናግሬያለሁ። ዲስኮሬ ውስጥ ቀደም ያለ ዲስኮሬ የተዘጋጀንበት ችን አስገባሁ በኋላ እና ጥሩ አይደለም። አሁን የባንኮች የወደፊት እድል ደግሞ እንግዲህ ጥርጣሬ ውስጥ ሊገባ ነው። መንግስት በቀጥታም ሆነ በተዘዋዋሪ መንገድ እንዲህ ጣልቃ እየገባ ደንበኞቻችንን ሲያስር ምን ሲል ማሰር ብቻ አይደለም፣ ኩባንያዎቹን የሚመሩ የመንግስት ሰራተኞች ተወከሉ። ምንም ማያውቁ ዝም ብሎ የመንግስት ቢሮክራት ነው። ይህ ሁሉ አይሆንም። ደግሞ ምን አሉ ዳኛው ሲፈርድ እንግዲህ ዳኛው ፖለቲካ ኢንፍሉዌንስ ነው አለ። ለአቢሲኒያ ባንክ የሚከፍሉት እንትን በየወሩ ይከፍላሉ የተበደሩት እንዳይከፈል። እንዴት እንዲህ ያለ ፍርድ አለ? አይ ግልባጩ መጣልኝ። ምን ማለት ነው? ከንግድ ባንክ ከኛም ብድር አላቸው። ብድራቸው ለንግድ ባንክ ከባንክ ስራቸው ይከፈላል ከመስሪያ ቤታቸው። ለአቢሲኒያ ባንክ ግን አይከፈልም የሚል አቢሲኒያን ነጥሎ ምንድን እንግዲህ እዚህ ላይ ጦርነት ነው ማለት ነው። ከዚያ በኋላ ያለው መገመት ትችላለህ። እኔም ብዙ ሳልቆይ ጠብንና እኔ እንግዲህ ከስራ የመውጣትም ሀሳብ ነበር። እንደዚህ ሆነ መቀጠል አልችልም። ደግሞ እነሱም ጀመሩ ቦርዶቹን አንዳንዶቹን እንትን እያሉ ቅድም እንዳልኩ እየመጡ ባኮ የእርሶ ስም ጥሩ አይነሳም፣ አንድ ነገር ያርጉ ምን ይሉኛል። እኔ ይሄን ላደርግ አልችልም እላቸዋለሁ። አሁን የቦርድ አባሎችን እንደ ማስፈራራትም ይመስለኛል ብሔራዊ ባንክ አደረገ። አንድ ማንም ያልፈረመው ቀንም ምንም የሌለበት እንዲሁ ዝም ብሎ አቶ ተካልኝ ካሁን በኋላ ይህን ባንክ መምራት የለባቸውም እንደዚህ የሚል ይበተናል ወረቀት። እኔ አንድ ፎርማሊ ጻፉ ለልማት ባንክ ለብሔራዊ ባንክ ይህንን ሊያደርግ የሚችል እዚያ ውስጥ ደግሞ አንዳንድ ኢንፎርሜሽን አለ፣ የብድሮች ሁኔታ፣ የሪዘርቭ ሁኔታ ምናምን። ይህንን ሊጽፍ የሚችል ብሔራዊ ባንክ ብቻ ነው። የሚያሳዝን ነው። ይህን መጻፋችሁ ትክክል አይደለም። ደግሞ ቀጥታ በእኔ ብጽፉ አስረዳቸው ነው። ለእነሱ ጻፉ ዝም አሉ። ከዛ እንግዲህ ቦርድ ስብሰባ ላይ በቃ አንዳንድ ሰዎች በግልጽ ተነሱ። እንደው ነጋዴዎችን እነሱን የሚያነጋግሩ አንሱት ማለት ነው። አየህ እና ይሄን አየሁ እኔ በእንትን በአዝማሚያው እና እንግዲህ
እና አንዱም ደግሞ ተነስቶ አቶ ተካልኝ እንግዲህ ችግር ላይ ናቸው፣ እኛም እንቸገራለን ምናምን ለማለት ግልጽ ነው፣ ቢነሱልን እንደማለት ነው። እኔም ቀደም ብዬ አስቤ ነበር። እንግዲህ እዚህ ደርሰናል። የአመቱ ሂሳብ ቀርቧል፣ ተፈጽሟል። አሁን የመጨረሻው የኔ ጉዳይ ነው። እኔ አልቆይም መሄዴ ነው። አንድ እስክትመርጡ ድረስ ለጥቂት ሳምንታት እንትን እላለሁ፣ እኔ ስራውን አካሄዳለሁ ብዬ ትንሽ ቆይቼ ወጣሁ። ይሄ ነው እንግዲህ ታሪኩ። ወጣሁ። አንዳንድ ሰዎች፣ አንድ ሰው ነበረ እኔ የማውቀው፣ እሱ መጣ። ቦርዱም አነጋገረኝ፣ አድርጉት አልኩ። እሱ ደግሞ ጥሩ አልሆነም። ድሮ ከኔ ጋር ይሰራ ነበር ውጭ ሀገር። እንግዲህ ያኔ በደንብ ይሰራል። አሁን ግን አንዳንድ ወሬ ሰምቶ ከመንግስትም እንደመቅረብ ፈልጓል። ተተካልኝ መንግስት ስላልወደደው ነው የወጣው፣ ስለዚህ እኔ ከመንግስት መቅረብ አለብኝ የሚል አስተሳሰብ ኖሮታል መሰለኝ። እዚያ ጠጋ አለ። እሱም አልቆይም ወጣ። ከረጅም በኋላ ጊዜ በኋላ አሁን የመጣው ያለው አስተዳዳሪ ሲኢኦ ነው የሚሉት ዋና ስራ አስኪያጅ አቶ በቃሉ ዘለቀ በጣም በጣም ችሎታ ያለው ትጉህ ሰራተኛ፣ በእኔ አስተሳሰብ በእውነቱ ባንኩ ጥሩ የሆነ መሪ ነው ያገኘው። ደግሞ በስራ ውጤት ሊገመት የሚችል ነው። የስራ ውጤት የባንኩ ማደግ በካፒታል በቅርንጫፍ በምን ደስ ብሎኝ ነው። ጥቂት ጊዜ በኋላ ሄዳለሁ። ደስ ብሎኝ ነው የምመለሰው ወደ አሜሪካ ነገር። ደስ ይላል እንዲህ ያለ ምስክርነት። እስሩ እንዴት ነበር? እስርማ እንግዲህ ሲባል በዛ ጊዜ ሊያስሩ ነው ምናምን፣ እኔም እጠብቃለሁ፣ ተዘጋጅቻለሁ። መጣሁ ከፌዴራል ፖሊስና ለጥያቄ ይፈልጋሉ አለ። ገብቶኛል። እኔ ጫማዬን ላደርግ ስል ምን አለኝ ሰውየው፣ ይሄ ጫማ እንደሞ ለሚሄድበት ቦታ የተመቸ ነው፣ ነጠላ ጫማ ነበር፣ እንግዲህ ለምን ሄድ አለኝ። ያልኩ እዚያ እንግዲህ ትንሽ ቆይቶ ፍርድ ቤት ቀረብን። የተከሰስክበትን ነገር ብለው ሰጡኝ። እንዲህ አድርጓል። ምንም ውሸት ነው ምንም የተደረገው። በዚያ ቀን ቦርድ ሰብስበህ የተወሰነ ውሳኔ ይሄ ነው፣ በዚያ ቀን ቦርድ ሰብስቤ የተወሰነ ውሳኔ ሌላ ነው። አዲስ የቦርድ አባሎች መጡ። ነገር ግን የማይሆን ብድር ተሰጠ ይላል። የለም እዚያ ላይ ማስረጃ ብለው ደጋፊ ማስረጃ ብለው ያቀረቡት ቃል ጉባኤ፣ የባንክ ቦርድ ቃል ጉባኤ ላይ ቃል ጉባኤ እኔም አስታወስኩ። እዚያ ቀን ተሰብስበናል፣ የተባሉትን ወስደናል። እዚያ ውስጥ ግን ገንዘብ አባክነዋል፣ ላልሆነ ሰው ብድር ሰጥተዋል የሚል ነገር የለም። ምንም ክሱ ላይ አለ፣ ማስረጃ ያሉት ላይ የለም። አታሸርግ። ከዚያ በኋላ የፖለቲካ ነገር መሆኑ ገባኝ። መጀመሪያ ማዕከላዊ ይባላል። እዚያ አንድ 3 ሳምንት በኋላ ደግሞ ቃሊቲ አንድ 3 ወር፣ መጨረሻ ላይ ወጥቶ ሊከራከር ይችላል ብሎ ዳኛው የኔም ጠበቆች የጠይቁት ይሄድ ነበር። እንዴ የሚያሳስር ነገር አይደለም፣ ወጥቶ ሊከራከር ይችላል አሉ። 3 ወር ካቆይም በኋላ ወጣሁ። እኔና ሌሎችም ሰዎች ወጣን። የታሰሩ እኔ ብቻ አልነበርኩም፣ ብዙ ሼር ሆልደሮችም እንደዚህም ታስረው ነበር። ወጣን። እኔ ከዚያ በኋላ አንድ ሰው ወጥቶ በጣም የውጭ ሀገር ሰው ነው፣ ብዙ ጊዜ ወዳጄ ነበረ፣ አሁን በህይወት የለም። እንግዲህ ወሬ ይሰማል በኤምባሲው በኩል አንተ እዚህ ሀገር አልተፈለግክም፣ ብትሄድ ነው ጥሩ አለኝ። ሄድኩ። በቃ በዚህ በኋላ ተፈረደ፣ ፍርዱ ተገለበጠ ምናምን አሉኝ። በኋላ ከሞተ በኋላ መለስ ምንም ነገር እንደሌለበት ሆኖ ተሰረዘ እና ይሄ ነው ባጭሩ። ይሄ መጽሐፍ አብዮታውያን በነገስታት ዙፋን ላይ ለቅምሻ ያህል ይሄን አላቀረብን እንጂ መጽሐፉ ብዙ የሚያጫውት ብዙ የሚያነጋግር ነው። ኢትዮጵያን በማዘመን ሂደት ላይ ከፍተኛ የሆነ ሚና ስለተጫወቱ ጉምቱ ኢትዮጵያውያን ይተርካል። እንደገናም ደግሞ መቀመቅ ውስጥ ስለከተቷት ሰዎችም መሪዎችም በደንብ ይተርካል። የተኖረ መጽሐፍ ነው፣ የታየ መጽሐፍ ነው። የመጨረሻው መጨረሻ አሁን እርስዎ 92 ዓመት ሊሞላዎት ነው። ከዚህም በላይ እንዲኖሩ እንፈልጋለን። የኤሊ እድሜ ይስጦ ይባላል። ቀላል ነገር አይደለም። የንጉሠ ነገሥቱንም ዘመን አይተዋል። ከዛ ደርግ፣ ከዛ ኢህአዴግ፣ አሁን ደግሞ ብልጽግና አለ።
በዚህ ሁሉ የዘመናት ሂደት ውስጥ እንደ አንድ አያት እንደ አንድ አባት ስለ ኢትዮጵያ የሚሰማዎት ስጋት፣ ስለ ኢትዮጵያ የሚታየዎት ተስፋ ምን እንደሆነ በእርሶ አንደበት ብንሰማ ደስ ይለናል። በኢትዮጵያ ተስፋ አልቆርጥም። የቆረጡ ሰዎች ሊኖሩ ይችላሉ። እኔ ግን ተስፋ አልቆርጥም። ኢትዮጵያ ትናንት የተፈጠረች ሀገር አይደለችም። ብዙ ዘመን አልፏል። ብዙ ነገስታት፣ ብዙ መሪዎች ተለዋውጠውበታል። ብዙ የታሪክ ፈተናዎች ደርሰውባት ያንን አልፋ እዚህ ደርሳለች እና ኢትዮጵያ ነገ እንዲያው በትንቱና ወጥቶ አንድ ሀገር መሆኗ ቀርቶ 5፣ 6 ሀገር 7 ሀገር ትሆናለች የሚል ስሜት የለኝም፣ ስጋትም የለኝም። እንግዲህ በአንዳንድ ሰዎች አመለካከት ትክክለኛ ሀሳብ ላይሆን ይችላል። እኔ ግን የማምንበትን ነው የምናገረው። እኔ ህያው የሆነ ተስፋ ነው ያለኝ። ኢትዮጵያ ዘላቂ ድሏ ጥርጥር የለኝም። በዚያ ላይ ጥሩ መንግስት ይመጣል፣ መጥፎ መንግስት ይመጣል፣ ደግሞ ደህና መንግስት፣ ሁልጊዜ መጥፎ 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 መንግስት ብቻ አይደለም ይመጣል። አመታት ለ10 ዓመታት እንዴ አይሆንም። አንድ መንግስት ከሌላው ይሻላል። ደግሞ ጥሩ የሆነ መንግስት ይመጣል። ችግር ይኖራል በየጊዜው። ችግር የሌለው ሀገር የለም። ግን የጊዜውን ችግር ከመጠን በላይ አጉልቶ ሀገራችንን የሚያፈርስ ነው የሚያሰኝ ደግሞ ነገር እኔ እስካሁን አልታየኝም። ወደፊት ይመጣል ብዬ ደግሞ አላስብም። የቆየች ሀገር ናት፣ መሰረት ያላት ሀገር ናት። አፍሪካ ውስጥ እሷ ብቻ ናት። ግብፅ የታወቀ ነው። የፈርዖን ጊዜ ግብፅ አልፏል። እነሱ ከእኛም የበለጠ ታሪክ ሊኖራቸው ይችላል። ፒራሚድ ሰርተዋል ብለዋል። እነሱ ግን አይደሉም። አሁን በአሁኑ ጊዜ ካሉት አፍሪካ ሀገሮች ውስጥ በጣም የምትታወቅ የረጅም ጊዜ ታሪክ ያላት በራሷ ቋንቋ የምትጠቀም የራሷ መንግስት የሚባለውን ነገር የፈጠረች ኢትዮጵያ የራሷን በልኳ ያሰፋች ማለት ልብስ ያሰፋች ማለት ነው። ሌላ አፍሪካ ሀገር መንግስት የሚለውን ሀሳብ ያመጣለት የውጭ ሀገር ሰው እንትኖች ናቸው። በኮሎኒያል ጊዜ የቀኝ ገዢዎች ናቸው። ይሄን እኔ አይደለሁም የምናገረው። አንድ የአፍሪካ ወዳጅ ነበረኝ፣ በጣም የተማረ ከኔ ጋር ይሰራ የነበረ በጣም ጎበዝ ሰው። እሱ የነገረኝን ልንገርህ። አቶ ተካል አቶ አይልን እሱ በሌላ ገዳሙ ነው የሚሉት። እኛ እኮ እንግሊዞች መጥተው የታንዛኒያ ሰው ነበር። እንግሊዞች መጥተው እኛን ከማስተዳደራቸው በፊት ብዙ ጎሳዎች ነበሩ። ጎሳዎችን አንድ አድርገው መንግስት ብለው የፈጠሩ እነሱ ናቸው። እኛ መንግስት አናቅም። እያንዳንዱ ጎሳ የራሱ የውስጥ አስተዳደር አለው። ከሌላው ጎሳ ደግሞ የሚተባበር ጊዜ አለ፣ የሚጣላበትም ጊዜ አለ። በዚህ ነው የኖር ነው። መንግስት ሲባል እኛ አንወድም። ፈረንጅ የፈጠረብን ሰይጣን ነገር ነው የምንለው። ለዚህ ነው አገራችን ሰው መንግስትን ጉቦ በቃ መቦርቦር ደዋል። ጠላት ስለሆነ ባለው የመንግስትን ገንዘብ መስረቅ፣ መብላት የታባቱ የጠላት ገንዘብ ነው የምንለው። ልብ አድርግ፣ እሱ ነው የሚለው። እናንተ ግን አለ መንግስት የሚለውን ለእናንተ በልካችሁ ያሰፋችሁ እንደ ልብስ የፈጠራችሁ እናንተ ስለሆናችሁ አሁን አንተ ክፉ ነገር ስትናገር ስለ ኢትዮጵያ ታሪክ ስለ ኢትዮጵያ መንግስት አልሰማህም አለ። መንግስት ይለዋወጣል ምናምን እለዋለሁ፣ ግን ክፉ ነገር አትናገርም። እኛ ግን መንግስት የሚለውን ጽንሰ ሀሳብ አንወደውም። የእኛ አይደለም የመጣው ፈረንጅ ደግሞ ያመጣው ነገር ለእኛ የሚበጀን ነገር ምንም የለም ብለን ስለምናስብ ነው። ኮራፕሽን ምናምን የሚበዛ አሁን ኮራፕሽን አለ እዚህ ይባላል። ብቻ እነሱ የሰጠኝን ነው የምነግርህ። እንዲህ ነው እና እናንተ እድለኞቻችሁ በራሳችሁ ታሪክ ሂደት የፈጠራችሁት መስሪያ ቤትም ቤተ ክህነትም እንዲህም አለ። እሱ እኛን እንደው የሚያስቀና ነው በጣም ብሎ ነው የነገረኝ። እንግዲህ ልብ አድርግ፣ አንዳንድ ጊዜ እኛ ታሪካችንን በቅጡ ሳንገነዘብ እናቃልለው ይሆናል። ማቃለል አንችልም። ብዙ ነገር ነው ከታሪካችን የምንማረው፣ ብዙ ነገር በእውነት ብዙ ነገር እና እቺ ኢትዮጵያ እንደው ነገ ተነስታ እንደ በትንትኗ አይመስለኝም። ስለዚህ እኔ በኢትዮጵያ ተስፋ አልቆርጥም። ወዳጆቼም ወንድሞቼም ወገኖቼም እንዲቆርጡ አልፈልግም። ለምን? መንግስት ተለዋዋጭ ነው፣ አገር ነዋሪ ናት እና
ስለዚህ ጥርጥር የለኝም። እንግዲህ ደስ ይላል። ያለኝ ሀሳብ ይሄ ነው። ድንቅ ነው። በጣም ነው ደስ የሚለው። እንኳን ኖሩልን፣ እንኳን ጻፉልን፣ እንኳን መጡልን። በመጫወታችን በጣም ደስ ብሎኛል። ምክንያቱም የነበሩት ጊዜ በጣም አጭር ነው። ተመልሰው ሊሄዱ ነው። ግን ጥሬን አክብረው በዚህ መጽሐፍ ላይ እንድንዋይ ፈቃደኛ በመሆኑ የተሰማኝን አክብሮት መግለጽ እፈልጋለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ይህን እድል ስለሰጠኸኝ እና ደግሞ አንዱን ቀን እንገናኝ ይሆናል። ያንን እንጠባበቅ። ደህና ሁንልኝ። ውድ የነገረ መጽሐፍ ፕሮግራም ተከታታዮች፣ ቀደም ሲል እንደሰማችሁት የዛሬው እንግዳችን አቶ ተካልኝ ገዳሙ ነበሩ። አቶ ተካልኝ አብዮታውያን በነገስታት ዙፋን ላይ የተሰኘ መጽሐፍ ለንባብ አብቅተዋል። ሲጀምር እንደተናገርኩት እንደ አውሮፓውያን ዘመን አቆጣጠር በሐምሌ 1959 ኒውዮርክ በሚገኘው በተባበሩት መንግስታት ድርጅት ዋና ጽሕፈት ቤት በኢንዱስትሪ ልማት መምሪያ ውስጥ ተቀጥረው 2 ዓመት ያህል ከሰሩ ወዲያ ወደ አዲስ አበባ ቅርንጫፍ መስሪያ ቤት ተዛውረው በተለያዩ እርከኖች 8 ዓመት ያገለገሉ ኢኮኖሚስት ናቸው። በኋላ ደግሞ ጠቅላይ ሚኒስትር ጸሐፊ የትእዛዙ አክሊሉ ሀብተወልድ አቅራቢነት በጊዜው በአቶ ሐዲስ ዓለማየሁ ሚኒስትርነት ይመራ በነበረው በፕላንና ልማት ሚኒስቴር ውስጥ የመምሪያ ኃላፊ ሆነው ከሰሩ ወዲያ መስሪያ ቤቱን የመምራት እድል አግኝተው እስከ አብዮት ዘመን ድረስ አገራቸውን ለ9 ዓመት አገልግለዋል። ወደ ውጭ ሀገር ከሄዱ በኋላም በአፍሪካ ልማት ባንክ ያበረከቱት አስተዋጽኦ ይታወቃል። አቢሲኒያ ባንክ ምስረታ ሂደት ላይ የነበራቸውንም ሚና ታውቁታላችሁ። ይህን መጽሐፍ እንድታነቡት እንድትወያዩበት እንመክራለን። እጅግ በጣም እናመሰግናለን።